ታሪካችን የሚጀምረው በአዲስ አበባ ከተማ ብዙዎች መገናኛ ብለው በሚጠሩት አካባቢ ነው። አንዳንድ ጊዜ የሚያስፈሩን ነገሮች ከሩቅ የሚመጡ አይደሉም። በለመድነው መንገድ በምንኖርበት ሰፈርና በየቀኑ በምንይዘው ስልካችን ውስጥ ተሸሽገው ሊገኙ ይችላሉ። ይህ ታሪክ የሆነው ያብስራ በሚባል ወጣት ላይ ነው። ያብስራ ዩኒቨርሲቲ ተማሪ በመሆኑ አብዛኛውን ጊዜ የሚያሳልፈው በንባብና በስራ ነው። ያ ምሽት ግን ለየት ያለ ነበር። ከጓደኞቹ ጋር ቆይቶ ወደ ቤቱ ሲመለስ እኩለ ሌሊት አልፏል። መንገዱ ጭር ብሏል። የሰፈሩ መብራቶች ደግሞ በየተራ እየጠፉና እየበሩ አካባቢውን የሚጨንቅ ድባብ ሰጥቶታል። ያብስራ በሩጫ ወደ ቤቱ ገብቶ በሩን ዘጋ። ልክ አልጋው ላይ ጋደም እንዳለ ግን ስልኳ ቃጨለ። ቴሌግራም ላይ ካልታወቀ ቁጥር መልእክት ደረሰው። ፕሮፋይሉ ላይ ምንም ምስል የለም። መልእክቱ እንዲህ ይላል: ያብስራ በሩን አልቆለፍከውም። ያብስራ ደነገጠ። ማነህ ብሎ መለሰ። መልስ የለም። ተነስቶ በሩን እንደቆለፈ አረጋገጠ። በሚገባ ተቆልፏል። ጓደኞቼ ሊቀልዱብኝ ይሆናል ብሎ ራሱን አሳምኖ ተኛ። ነገር ግን ከጥቂት ደቂቆች በኋላ በድጋሚ አንድ መልእክት ገባለት። በዚህ ጊዜ የተላከው ግን ምስል ነበር። ምስሉን ሲከፍተው ደሙ በረዶ ሆነ። ምስሉ አሁን እሱ የተኛበት ክፍል ከውጭ መስኮት ሆኖ የሚያሳይ ነው። በመስኮቱ መስታወት ላይ ደግሞ የአንድ ሰው ጥላ በግልጽ ይታያል። ያብስራ በፍርሃት ተውጦ ወደ መስኮቱ ተመለከተ። ማንም የለም። በሩን ከፍቶ ወደ ውጭ ወጣ። ግቢው ጭር ብሏል። መስኮቱ ስር መሬቱ ላይ ግን አንድ ነገር ተመለከተ። በዝናቡ የረጠበ አፈር ላይ የባዶ እግር ኮቴ ይታያል። ኮቴው ግን ወደ መስኮቱ ይመጣል እንጂ ወደ ኋላ የሚመለስ ፈለግ የለውም። ወደ ክፍሉ ተመልሶ የተንቀጠቀጠ ስልኩን አየ። ሌላ መልእክት ደርሶታል። ለምን ወጣ? እኔ እኮ ክፍሉ ውስጥ ነኝ ይላል። ያብስራ ክፍሉን ባይኑ መቃኘት ጀመረ። አልጋው ስር፣ ቁም ሳጥን ውስጥ ማንም የለም። በድንገት ግን የክፍሉ ኮርኒስ ላይ የሆነ ነገር ጠብ አለ። ደም የሚመስል ጥቁር ፈሳሽ። በኮርኒሱ ጥግ ላይ አንዲት ሴት ተለጥፋ ቁልቁል እያየችው ነበር። ጸጉሯ ፊቷን ሸፍኖታል። የሚታየው ነጭ የተገለበጠ አይኗ ብቻ ነው። ከዚያ በኋላ ግን እንደተፈጠረ እኛም አናውቅም። በማግስቱ የያብስራ ጓደኞች ወደ ቤቱ ሲመጡ ክፍሉ ክፍት ነበር። ያብስራ ግን በክፍሉ ውስጥ የለም። ብቸኛው የቀረው ነገር መሬት ላይ የወደቀው ስልኩ ነው። ስልኩን ከፍተው ሲያዩት ግን የመጨረሻው የተላከ መልእክት እንዲህ ይላል: አሁን ደግሞ ያንተ ተራ ነው። ጓደኞቹ እርስ በርስ ደንግጠው እየተያዩ ታሪካችን ያልቃል።